አጥፍቷም ለመገሰጽ ሳይሆን ቤትም አናገኝህም ነበር፣ አናውቅህም ነበር። ያለ ክርስቲያናዊ ስነ ምግባር ይገለጽን ይሄ ስህተት ተፈጥሯል። ዋልድባ ቀላል ቦታ አይደለም። አልተወቀስክም፣ የምትወቀስም ልጅ አልነበርክም። ክፋት አይደለም አባቶች በምትለው አንጀታችን ሰበረ። ታሪኩን ለማጥራት በሚል ነው ሐሳባችን በሚዲያ ያሰራጭ ነው። አትጎልም፣ አትፈስም፣ አታር በመንፈስ በመቅናት ነው፣ እናቶችን ለመርዳት ነው። ልጃችን በዚህ ቅር እንዳይልህ ለማለት ያክል ነው። እዚህ ድረስ እናንተ በፍጹም መምጣት አይገባችሁም። ከትላንትና ወዲያ በድንገት አንድ ስልክ ወደ ዶንኪ ቲዩብ ተደወለ። የዋልድባ አብረንታንት መድኃኔዓለም አባቶች የይቅርታ ቪዲዮን ስላዩ ኮሜዲያን እሸቱን ማግኘት እንፈልጋለን ብለዋል የሚል መልእክት ነበረ። እኛ ያላችሁበት ድረስ እንምጣ የሚል ሐሳብ ስናቀርብ አይ ቢሮውንም በዛው መተን መባረክ ስለምንፈልግ እኛ ቢሮ እንመጣለን በአካል ግድ የለም ጠብቁን ብለው ቢሮ መጡ ማለት ነው የዋልድባ አብረንታንት መድኃኔዓለም አባቶች። እንግዲህ የሆነውን አይታችሁ ትደሰቱ ዘንድ እነሆ ተከታተሉት። አነጋገር ትህትናህ በጣም ስላስደሰተን ከአንድ ልጅ ይህን ያህል ትህትና ሲወድ የኛ ኑሮ ምንድን ነው? እኛም ዝቅ ብለን ልጃችን መርቀን ብዙ ታሪክ እንደሰራህ፣ ብዙ ቤተክርስቲያኖች እንደረዳህ፣ ብዙ ገዳማች እንደረዳህ እናውቃለን። እንኳን ይህን ታላቅ ገዳም ትበድለዋለህ ወይም ታጠፈዋለህ ብለን በፍጹም አናስብም። እንዲያው ካለማወቅ የተነሳ የታሪክ ችግር እንዳይበላሽ ከሚል እንጂ ልጃችን አንድም ነገር ገዳሙ እንደማትነካው እንዳልተነካም እናውቃለን። እርግጥ አንድ ሰው የነገሩትን ይዞ ነው የሚሄደው እንጂ ዝም ብሎ ራሱ አውቆ አይሄድም። ያን የነገሩትን ደግሞ መተው ደግሞ ችግር ነው። ይሄ እናውቃለን። እኛ ግን የተነሳንበት ለመቸቸት ወይም አጥፍቷም ለመገሰጽ ሳይሆን የቦታው ታላቁ እንግዲህ አብረንታንት ነው፣ መሰረት ነው፣ አባቶች ነን። እነዚህ ከዚህ ያፈልቀው መጥተው ነው ተቋርም ዳልሻሃም ከዚያ ነው ከጊዜ ብዛት ያ የተተከለበት በ485 ነው የተመሰረተ በራሱ በመድኃኔዓለም እጅ ማንም ሳይመሰርተው በጻድቃን በሰማዕታት በነገስታት በመኳንንት አልተመሰረተም። ራሱ መድኃኔዓለም ለኢትዮጵያ መድኃኒት ይሆን ዘንድ ሌሎችም ገዳማት ደግሞ ለየት ያለ ስርዓትና ለየት ያለ ሕግ ያስቀመጠለት እንደገናም በኢትዮጵያ ውስጥ የመጀመሪያ የቆብ መጀመሪያ አድርጎ ራሱ የድንጋይ ቆብ እየቀረጸ ያስቀመጠበት ቦታ እነዚያንም ደግሞ ሰው እስከ ምጽአተ ድረስ ሞት እንዳይነካችሁ ብሎ ከቦታው ላይ ሰውሮ ያስቀመጣቸው